ምን ብለሽ ነው ያወራሽው? ያንቺ እኮ አንድ ቀን ወርቻ አላውቅም። አትሳቂ። የምር እኔ እኮ እየቀለድኩ ነው። እኔ እየቀለድኩ አይደለም። ወርቻ አላውቅም። ምን ብለሽ እየተጣላን ጊዜ ምን ብለሽ ያወራሽው? እኔ እንደዚህ ጠብቄሽ አላውቅም። ባይተጣላ ጊዜ እንደዚህ ጠብቄሽ እንደዚህ ገምቼሽ አላውቅም። እሺ የተጣላ ጊዜ ምን ብለሽ ነው ያወራሽው? ሴት አሁን መናገር እንደዚህ ከዚህ ብለሻል አላለቀ አይ ብለሻል። ያወራሽው ነገር አለ እራስሽ ታውቂያለሽ። ወላሂ ረስቼዋለሁ አላስታውስም። እኔ እንደዚህ እሺ ተናገሪ። አትናገርም። አንቺ ያወራሽውን አንቺ ታውቂያለሽ። እኔ ትናንት የተባለው በራሱ መጀመሪያ ውስጤ ላይ የተቀመጠ አይ ካልሽ ደግሞ ሄደሽ ስለኔ ማውራት አልነበረም። ያኔ በብር ተጣላ ጊዜ እንደሆነ እዚህ እባክሽ በብር ተጣላ ጊዜ እንደሆነ መሰለኝ ከዛ በኋላ ሲጀምራችሁ ቁጥር አንድ ቀን እሷ እንደዚህ ቁርአን ታከብራለች። ሰላት ስትሰገድ ክብሯት ሲጃውዱ እንኳን ባላደርግ መግቢቱ አድርጌ ኢሻ ኦዱ ሳላረግ የሴት ልጅ አያስተማምነው ተነሽ እንደ ሙስሊም ትላለች ነው ብለው ሌላ ጊዜ ምናምን ያኔ ግን ሪከርድሽ ምናምን ሰምቶ አውርተናል። ያኔ ክፉሽ ነገር ክፋትሽ እንደዚህ ናት እኮ አላልኩም። ጥሩ ነበረች እንደዚህ ሆነች እንደዚህ አሁን ደስታ ብዬ ሊሆን ይችላል። አውርተሻል ካልሽ ደግሞ ንገሪኝ ነው ልነግርህ እኮ አንቺ ያወራሽው ነው በቃ ናሳራ ወላሂ ይበላሽ ከዚህ በኋላ ያንቺና የኔ ነገር በዚህ ይቆራል። እኔ እንደዚህ ከዚህ በኋላ የኔና አንቺ ነገር በዚህ ይቆራል። እሺ ተናገሪ። ያልኩሽ ነገር ተናገሪ። እንደዚህ ከምትሽም እንደዚህ አስቤሽ አላውቅም። እኔና አንቺ ብንጣላ ታረቀን አይደል? ለእነሱ መንገድ ሲጀምር ሳንተረጉ ስላንቺ እንደዚህ ቢያወርች አላውቅም። ከዛ ሄደ ወደ ጉዳዩ ወደ ገደሉ ገቢ ገባሽ? ያወራሽውን እኮ እያንዳንዱን አንቺ ታውቂያለሽ። ያወራሽውን እኮ እኔ እንደገና መልሼ ናያቺ መነገር አይሰራም። ያ አሁን እንደዚህ ብለሽ ንገሪኝ ካል አሁን ያለው ነው ካላልኩ ነው ያኔ ቢሸርካል ተሰምቻቸው አውርተናል። ምንድን ነው ምን አውቃለሁ ሲጀመር የተላብሉ አላስታውሰው እኔ አሁን ያዲሩ ያባቱ እንደዚህ ብለሻል ብለሽ ንገሪኝ። እሺ ንገሪኝ ለምን እንደዚህ አልሽ ብለሽ ንገሪኝ አለ። አሁን የፈራሁሽ አንደኛ ዛሬ እራት በላ የመጨረሻ እየቀለድኩ አይደለም። ያወራሽውን እንደዚህ ሄደሽ ስንገምር እደውልላታለሁ። አሁን ሳይሆን በኋላ መጠየቅ ትችያለሽ። አሁን እደውልላታለሁ። ዛሬ ከዚህ በኋላ እኔና አንቺ መገናኘትም ምን ማለት ነው? ሌላ ነገር እኔ ሌላ ጋር አትላታለሽ። ያኔ አውርተናል። ምን እንዳወራን እራሱ ትዝ አይለኝም። ያኔ ንግግርሽ እራሱ አንቺ ለራስሽ የሰቀጥጥሽ ነው። ለሰማንሽ ያላይ ሲቴጅ እኮ አሁን አትላልጂ ያልኩት ብቻ ንገሪኝ ነው። ስለምን ማውራታችን ማለት እሺ አውራኩት ተናገሪ ነው። አልናገርም። ያወራሽው እያንዳንዱ ራስ አላውቅም። ትናንት አታውቅም ማለት ትናንት ያወራነው መጀመሪያ ውስጥ ላይ የሚቀመጥ ነገር ካለ እረሳዋለሁ። እንዲህ እንደዚያው የተጣላ ነገር ነገር ሰውን ጭራሽ ስለረሳሁ ማለት ነው። ወላሂ ላስታውሰው ነገር ቀስ ብለሽ አውሪ። እኔ ብዙ ነገር አንዴት ነበር እንደዚህ ይሄ ማለማመን እኮ አንቺ ብቻ እኮ አይደለም ማለት አንቺ ብቻ አይደለም። ያንዴ እኮ ነገርሽ ከርድሽ አሰምቻቸው ብር ሰጣችሁ አታውቅም
አንቺ አብረን ከበልተን ጠጥተን ለሰባት ሺህ እንደዚህ ጉርሻ ስታረጊ ትላንትና የማላደርግ እሺ ምንድን ነው ቅርብ ጊዜ ምንድን ነው? ከዛ የምሬ ነው እንደዚህ ጠብቄሽም እሺ አስብሽ ነታቂ ማአጋባ አልገባኝ ታቂ ነገሪ ለምን ነው አትቀልጂ አለክ ዛሬ የመጨረሻችን እሺ ይሁን አሁን ተጠቅመና ባልታል ወላ በጠቅሰት ማጥፋትሽም አጥፋትሽም እኮ ማጥፋት እንዳትደዊ አከነት ማጥፋት አልቀጣትኩም ይኸውልሽ ሰው ዝም ብሎ እንደዚህ ያው ምክንያቱም መቼ ምን እንዳልኩ አልነገርም በቃ አንቺ ራስሽ ያወራሽው ራሱ አላውቅም ወላሂ ካልኩ አልብያለሁ ብሻለሁ ያለሽ ሰው እኮ ለጥፋት ከተመጠቅ ሽንፈት አይደለም ክብር ነው ገባሽ ይሄን እኮ አይደፋል አይ ብለሻል አዎ ምን እንደሆነ አላስታውስም ያኔ አውርቻለሁ አውርቻላችን ይቅርታ መጠየቅ ሲገባ አላወኩትም እንዴ ቀራሽም ይዘሽ ምንም ሳላውቅ ይቅርታ መጠየቅ ሰው እኮ ጥፋቱ እንደዚህ አትፍጭ ወይ አወቅ እንደዛ ትቻለ እኔ ጥፋት ሳልክ ይቅርታ ጠይቅ ያወራሽው እኮ ራስሽ ታውቂያለሽ መንገር ወላሂ ለምን ብለሻለሁ በቃ ከዚህ ወዲያ ራስሽ ነው ይዘሽ በቃ ራስሽ ይዘሽ ነው ማለት ይቅርታ እንዴ አትላከኝ ጥፋትሽን አምጥተሽ ይቅርታ የምርቁም ነገር አትናገርም የተባልሽ ለምንድን ነው አትናገር የምር እንዴት እንደተቃጠለ ይኸውልሽ መቃጠል እኮ ያደረጉሽ ነገር ተናገረሽ እኮ ነው እኔ ያው ጥፋቴ ሳላውቀው ከዚህ በፊት ብዬሻለሁ ደግመሽ እንኳን ብትጣይ ብናወራሽ ባስከፋሽ እንኳን ታያለሽ ያልኩት ነገር እንደዚህ ለምን አልሽ ብሎ ነው ሰው እዚህ ጋር አሁን ብናገርም ተናግሬ አይደል የብሎ ነገር ምን ተናገርሽ? አሁን እኮ አሁን እዚህ ያን ታይውላ አሁን ዛሬ እንደዚህ እኮ ማርያም ሰማሁ ከአንቺ ለምንድን ነው ሄደሽ ለእሷ እንደዚህ ያልሽው ነው የሚባለው። ሰው ዝም ብሎ እንደዚህ መኖር እኮ ሁሉም ይኖራል እኮ እኔ አንቺ ሳትመጪም እኮ እዚህ እኖራለሁ። አንቺ ሳትመጪም አዲስ አበባ ብቻ ይኖራል። እዚህ ጋር አዲስ አይደለም ያን ቦታ መሄድሽ ሳይሆን አሁን ምንድን ነው ያልኩት ወይ እንደዚህ ተበላሽሽ ነው ወላሂ